ሰላም ሰላም ወዳጆቼ እንዴት ናችሁ? በዓለም አጥናፍ ያላችሁ ውድም ወዳችሁ ዛሬ ክፍል 3ን እንቀጥላለን። ባለፈው የጨው ባህሪ አይተናል። ክፍል 1 ላይ ጨው ራሱን እንዴት እንደሚያጣ ግን ደግሞ ለሌላው ምን ማድረግ እንዳለበት የጨውን ባህሪና ጨው ምንድን ነው የሚለውን ነገር ለማየት ሞክረናል። ሁለተኛው ክፍል ላይ ደግሞ ያየነው በነፍሳችን ውስጥ ጨው አለ ወይ? ያዳነን የታደገን ከመራራው ህይወት ወደ ጣፋጭ ህይወት የለወጠን ሰማይን ለቆ ሁሉን ለኛ ሲል ነፍሱን ያኖረ ራሱን ባዶ አድርጎ እኛን ደግሞ የዘላለምን ህይወት የሰጠን መራራውን ህይወታችን ያጣፈጠው ጌታ በነፍሳችን ውስጥ አለ ወይ? ነፍሳችን በሱ ደስ ተሰኝታለች ወይ? አርፋለች ወይ? ያረፈ ሰው ለረፍት ምክንያት ነው። የተለወጠ ሰው ለለውጥ ምክንያት ነው። ስለዚህ ያን ሆነናል ወይ ብለን አይተናል። ዛሬ ደግሞ ክፍል 3 ላይ ምን እናያለን? የለውጥ ምክንያት እንሁን የሚል ነው። የለውጥ ምክንያት እንሁን። ባለፈው ተለውጠናል ወይ ነው። አሁን ደግሞ የለውጥ ምክንያት እንሁን። የት? ከቤት እንጀምረው። ወደ አደባባይ እንውጣ። ለከተማ ለውጥ ምክንያት እንሆን። ለሀገር ለዓለም ለውጥ ምክንያት። ምክንያቱም ጨው እናንተ የምድር ጨው ናችሁ ነው ያለው። መራራ የሆነችው ይቺ ዓለም ናት። ሰማይ ጨውነት አያስፈልገንም። ሰማይ ሁሉ የተለወጠ ነው። ሰማይ ያለው ያ የለወጠን ንጉሥ በውበቱ በክብር የምናይበት ቦታ ነው። ምድር ግን በኃጢአት የተበከለች የተበላሸች መልክ አልባ የሆነች ደግሞ በጣም በናውር የተሞላች በርኩሰት የተበከለች ዓለም ስለሆነች የተለወጡ ለዋጮች ያስፈልጓታል። ስለዚህ ለሚያስፈልጋቸው ዓለም እኛ ያስፈልገን ነበር። ኢየሱስ መጥቶ ለውጦናል። እኛ ደግሞ ከተለወጥን ለሚያስፈልጋቸው ደግሞ ተልከናል። ወዴት? ወደ ምድር ላይ ነው ያለነውና ወደ እሱ እስከምንሄድ ድረስ ተልኳል። ያ ተልኮ የለውጥ ተልኮ ነው። በነገራችን ላይ በአዲስ ኪዳን ብቻ ሳይሆን አዲስ ኪዳን ብሉይ ኪዳንም እግዚአብሔር የተልኮን ስራ በአባቶቻችን ሰርቷል። ዛሬ የማሳያችሁ ከብሉይ ኪዳን አንድ ሰው ማለት 2 ሰዎችን አሳያችኋለሁ። አንደኛው ሲሄድ፣ ሁለተኛው ደግሞ እንዴት አድርጎ የተልኮውን ገና ሲመጣ እንዴት እንደፈጸመ ላሳያችሁ። ለምሳሌ ትዝ ይላችሁ ከሆነ ኤልያስ የነቢያት ቁንጮ ነው። የነቢያት መለኪያ ነው አይደለም? ኢየሱስ ካያቸው ኢየሱስ ወደ ተራራው ሐዋርያትን ወስዶ ሲገለጥ ማለት ኢየሱስ 3ቱን ያዕቆብን ዮሐንስን ወደ ተራራ ይዟቸው ሲገለጥ ማን የተገለጠው? 3 ሰዎች ነበር የተገለጠላቸው እና የጠየቀውን ጴጥሮስ እሱን ነው። አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ብሏል። እና ምን ማለት ነው? ሙሴን ሲያስብ ስለ ሕግ ነው። ኤልያስን ሲያስብ ደግሞ ስለ ነቢይነት ነው። ኢየሱስ ሲያስብ ደግሞ የዓለምን ነቢይነቱንም ክህነቱንም ሁሉ በሁሉ የሆነው የኪዳን ፍጻሜ ሆኖ ማለት በአዲስ ኪዳን በክርስቶስ በኩል የመጨረሻ ምርጫ የሌለው የሰውን ሕይወት ሊለውጥ የሚችለውን ጌታ ኢየሱስን ነበር ያዩት። ታዲያ ወዳጆቼ እንግዲህ እንዳልኳችሁ የነቢያት ቁንጮ የሆነው ኤልያስ በነበረበት ዘመን ማህበረሰብ ባለፈው አይተናል። እነዚህ 4 ጥያቄዎች አሉ በየዘመኑ ብለናል። እና ኤልያስ በነበረበት ጊዜ አካብ የሚባል ንጉሥ ነበር። አካብ በሚባለው ንጉሥ ይዞት የመጣው ሲዶናዊት ሴት ወይም ደግሞ ኤልዛቤልን አመቷት ስለነበር እቺ ሴት የአባቷን አማልክቶች ይዛ መጣ ነበር። እርሱም በዓል ይባል ነበር። በዓል ሰዎችን ማለት እስራኤልን ከኪዳን እንዲወጡ በሁለት ሐሳብ እንዲያነክሱ ለሁለት አምላክ ልባቸው እንዲማልል ያደረገች እንዲሴስኑ ያደረገች እስራኤል እንዲያመነዝር አምላክ እያለው አምላክ ለሌላ ጣዖት እንዲሰግድ ያደረገች ነቢይ ማለት ሴት ነበረች። ስለዚህ ኤልያስ የመጀመሪያ ሲመጣ
በዓል አምላክ አይደለም። አምላክ ማን ነው? ያህዌ ነው ብሎ የአምላኩን ባህሪ ለመግለጽ 3 ዓመት ተኩል ሰማይን የዘጋ ደግሞ ከ3 ዓመት በኋላ ደግሞ መጥቶ ሰማይን የከፈተ ደግሞ የበዓል ነቢያትን በግልጽ የአምላክ ምንነት የአምላክ ባህሪ በግልጽ እንዲታይ በአደባባይ እንዲገለጥ አምላካችን ያህዌ ነው ብሎ ህዝቡ ለእግዚአብሔር ብቻ እንዲሰግድ እሱም ብቻ እንዲያመልክ አምላኩን ያስከበረ ነቢይ ነው። ታውቃላችሁ እስራኤል ከሁለት ሐሳብ ወጥቶ ለአንዱ ለእግዚአብሔር ለአንዱ ለሕያዌ እንዲሰግድ ያደረገ ታላቅ ነቢይ ነው። ከየት እንደመጣ ድንገት ነው ኤልያስ ተገለጠው፣ ግን ለማህበረሰብ ትልቅ መልስ መልሷል። ወዳጆቼ ግን ደግሞ ሁለተኛው እሱ ከሄደ በኋላ ኤልያስ እንደምታዩት ኤልሳን እንዳስነሳ ከዛ በኋላ ደግሞ ኤልሳ ደግሞ ከሱ 12 ጥማዶችን በሬዎችን አርዶ ላይመለስ ቀቅሎ አብልቶ ይፋዊ ለአምላክ ነው ከዚህ በኋላ መሆነው ብሎ እኔ ከዚህ በኋላ ለእግዚአብሔር ነው የምገኘው ብሎ የወጣ ነብይ ነው። ታዲያ ኤልያስ ጋር አብሮ በነበረበት ሲጓዝ በነበረበት አንድ ጉጉት አንድ ናፍቆት ነበረው። ኤልያስ ሄደ፣ ኤልሳ ደግሞ ተተካ። ልክ ዮርዳኖስን ተሻግሮ ሲከተለው ቆይቶ የጠየቀውን ጥያቄ 2 እጥፍ ቅባት ተቀብሎ ሲመለስ ማህበረሰብ ወጣ። ታላቁ ነቢይ በነበረበት ጊዜ ያልተመለሰ መልስ ለካ ማህበረሰብ ጥያቄ አለው፣ ለካ ህዝብ ትውልድ ግን ጥያቄ አለው። ምን ብለው ጠየቁት? ተመልከቱት። ሁለተኛ ነገሥት ምዕራፍ 2 ቁጥር ከ19 ጀምሮ እስከ 22 ያለውን አነባለሁ። እንዲህ ይላል። የከተማይቱም ሰዎች ኤልሳን እነሆ ጌታችን እንደምታየው የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨው ጨምሩበት አለ። ያንኑን አመጡለት። ውሃ ወዳለበት ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሼዋለሁ፣ ከዛሬ በኋላ ሞት ጭንገፋ አይሆንም አለ። ኤልሳም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈወሰ ይላል። ወዳጆች አያችሁ፣ ኤልሳ የከተማይቱ ሰዎች ወጥተው እንደምታየው አይደለም፣ ታየዋለ፣ ምድሪቱ መልካም ነች፣ ውብ ነው የምትመስለው፣ ግን ሞት አለባት አሉ። ግን ጭንገፋ አለ፣ ፍሬዋን እየሰጠች አይደለም አሉ። እና ኤልሳ ወዲያው ግራ ቀኝ አላለም። ምን አለ? አዲስ ማሰሮ አምጡልኝ፣ ጨው አምጡልኝ አለ። ውሃው ምንጭ ወዳለበት ሄዶ ጨው ጣለበት፣ ውሃው ተፈወሰ ይላል። ወዳጆቼ አያችሁ፣ የማህበረሰብን ጥያቄ የጭንገፋውን ምንጭ መተው፣ የጭንገፋውን ኃይል የጭንገፋውን ጉልበት ሰበረው። እግዚአብሔር በኤልሳ በኩል አልፎ ያንን የትውልድን እንቅፋት የትውልድን ጥያቄ አስወገደው። የእኔና የእናንተ ተልእኮም እንደዚሁ ነው። ከቤታችን፣ ከትውልዳችን፣ ከህዝባችን፣ ከማህበረሰባችን ዘወትር ሁልጊዜ ጥያቄ የሞላበት ማህበረሰብ ውስጥ አለ። ጨውነት ደግሞ ራስን መታል፣ ደግሞ ለሌላው ደግሞ ማጣፈጥ፣ መራራውን ነገር መቀየር፣ ሞቱን ነገር ሕያው እንዲሆን ማቆየት ነው። ስለዚህ ወዳጆቼ እኔና እናንተ ለምንድን የተላክነው? ምንድን ነው መልስ ያመጣን? በየትኛው ቦታ ነው? በመስሪያ ቤታችን ነው? በቤተሰባችን ነው? በትውልድ መካከል እኛ የሚጠየቅብን ለውጥ አምጪዎች ስለሆነ እኛ ለለውጥ ምክንያት ሆነናል። የለውጥ ተልእኮ አለን። ምድሪቱን ከጭንገፏ ምድሪቱን ከመራራዋ ከጩኸቷ አሳርፈናታል። ትውልድን ወደ ፎይታ መልሰናል። ወደ ሰላም አምላክ መልሰነዋል። ወደ ረፍት ጌታ መልሰነዋል። ከሐዘን ከእንጉርጉሮ ካለቅሶ መልሰናል። ወዳጆቼ እኔም አንተም አንቺም ይሄንን የተልእኮ መንፈስ አለን፣ ተልከናል። እግዚአብሔር ይህንን መራራ ዓለም እንድንለውጥ እንድናጣፍጥ ልኮናል። አንድ ነገር ከአንተ ይጠበቃል። አንድ ነገር ለምድር እንድታበረክች ይጠበቃል። አንድ ነገር ከአንተ ይጠበቃል። ዛሬ በኢየሱስ ስም የመንቃት፣ የመነሳት፣ የመታጠቅ፣ የመላክ ጊዜ ይሆንልን።
ተባረኩ። ወዳችኋለሁ።